በእጅ የምትጫወተው ነገር ማስፋት የዚህ አገልግሎት አንዱ አጀንዳ ነው። ጥብብ ያለ መንፈስ እንዲሰፋ ማድረግ፣ አይምሮ የጠበበ አይምሮ እንዲሰፋ ማድረግ፣ የኔ የሚል መንፈስ የሱ እንዳልሆነ በመንገር ሰዎች ሁሉ በምድር ላይ የሚኖሩ ሁሉ ከበሮ ይመታሉ። በነገራችን አሁን ወደ አረብ እንትኖቹን የአረብ ሙዚቃ ብላችሁ አረብ ሚውዚክ ብላችሁ ሲሰርች አሉ። ዛሬ ልጋብዛችሁ። አረብ ሚውዚክ ብላችሁ ሰርች ብታደርጉ የሆነች ባላ ነገር ይዘው ልክ ኦርቶዶክሶቹ እንደሚያደርጉት በእስልምና ተጽዕኖ ውስጥ ያሉ አገራት የሚጨፍሩት ጭፈራ ልክ እንደ ቄሶች እንደዚህ ትከሻ ተገጥሞ ጌታ ምስክሬ ነው። ለምን አላሳያችሁም? ለምን አላሳያችሁም? ምን ችግር አለ ባሳያችሁ? እኔ እኮ ዝም ብዬ አልናገርም። እግዚአብሔር ረድቶኝ የተለያዩ አሁን ሰው አይምሮው ጠቦ በተሰጠው ትምህርት ቀጭን ትእዛዝ አይምሮው ጠቦ እንጂ እግዚአብሔር ቻይናዊው የሚዘምረውን ይቀበለዋል። እግዚአብሔር ናይጄሪያው የሚዘምረውን ዝማሬ ይቀበለዋል። በዚህ የዜማ ቃል ለምን ዘመርክ አይልም። ይሄ ጠባብነት ነው። ሰፋ አድርጋችሁ እንድታስቡ ነው የሚያስፈልገው ወገኖች። ሰፋ አድርጋችሁ በቃ ሰፋ አድርገህ ወንድሜ፣ ሰፋ አድርገህ ወይ ጉድ። የመጀመሪያው መጽሐፍ ነው። መጽሐፍ ቅዱስን እንጠቀማለን የሚል ማንም ሰው እንትን ማለት አለበት እና እንዲህ ባለ መንገድ እነሱም ያደርጋሉ ነው። እነሱ ያደርጋሉ። ለምን እንደዚህ ያደረጋችሁ ማለት አትችልም። ለምን? የእነሱም ካልቸራቸው ገብተዋል። በቃ ብሎክ ሚዩት። ስለዚህ እንዲህ ባለ መንገድ ቪ ሼፕ እየሰሩ ምናምን እነሱም ያሸበሽባሉ። የራሳቸው የሆነ እምነት አላቸው። የራሳቸው የሆነ ካልቸር አላቸው። ወርልድ ዋይድ የሆነ ነገር ታገኛለህ አንዳንዴ ሰርች ስታደርግ። ስለዚህ ነገሮችን በተነገራችሁ ነገር ይሄ በሰማችሁት ቀጭን ትእዛዝና ጠባብ ኢንፎርሜሽን ምክንያት አታጥበው። አይምሮህን አታጥበው። ሰፋ አድርገው። አንብብ፣ ተመልከት፣ ሰርች አድርግ። ይሄ የቴክኖሎጂ ዘመን ነው። ብዙ ነገር ሰርች አድርገህ መማር ትችላለህ ቤት ቁጭ ብለህ። ስለዚህ ከበሮ የሆነ እምነት ድርጅት ሊያስመዘግበው የሚችለው ነገር እንዳልሆነ እንዲገባህ ነው። you cannot claim it። እሺ፣ ወደ ሰሜኑ የኢትዮጵያ ክፍል ስትሄድ ከበሮ በመደለቅ የሚጨፍሩት ጭፈራ አለ። ትግራይ አካባቢ ወደ ኤርትራ ስትሄድ በከበሮ፣ ወላይታ ስትወርድ ወደ ሳውዝ ደግሞ ወደ ደቡብ ስትሄድ ከበሮ አለው። ሳይዙ ሊለያይ ይችላል እንጂ አሰራሩ ሊለያይ ይችላል እንጂ ከበሮ ነው። ከላይ ሰፋ ብሎ ከስር ጠበብ የሚል ነገር። ስለዚህ ይሄንን ዛሬ በዚህ ዝማሬ ክሌም አድርገናል። የመጽሐፍ ቅዱስ አማኞች በሙሉ ሊጠቀሙበት የሚገባ እንደሆነ ከእስራት አውጥተነዋል ማለት ነው። የኔ ከሚል ስፒሪት ወጥቷል ማለት ነው። የማን እንደሆነ ለኢየሱስ ነው ክብሩ እንጂ ምን ዘምረው ለሱ ይሁንኝ መብት አለን ማለት ነው። መብት አለን። ክብር ለእግዚአብሔር ይሁን። አሁን በሌሎቹም በዚህ በተሐድሶ እንቅስቃሴ ውስጥ ያሉ አገልጋዮች ወንዶችም ሴቶችም መዝሙር ሲያወጡ ምናምን ከስር የሚጻፉ አስተያየቶችን አያለሁኝ። ነጠላችንን መልሱ፣ ጋቢያችንን መልሱ፣ ጽናችንን ምናምን። ከየት አመጣ? መጠቀም መብቱን
ከየት አመጣዋል? የጀመረው እከሌ ነው ልትል አትችልም። የጀመረው በአይሁድ ባህልና ካልቸር ውስጥ ነው። በብሉይ ኪዳን ኮንሰፕት ውስጥ የጀመረ ነው። ስለዚህ ከአዲስ ኪዳን ጋራ የሚሄድ እችን ያዙልኝ በደንብ ከአዲስ ኪዳን ጋራ ከአካሉ ጋራ ከክርስቶስ ጋር የሚሄድ ይሁን እንጂ መጠቀም ይችላል ማለት ነው። ታቦት የአዲስ ኪዳን ማን ነው? የብሉይ ኪዳን የመስዋዕት ኮንሰፕት ወደ አዲስ ኪዳን ስበህ ልታመጣ አትችልም። የብሉይ ኪዳን የቄስ ስርዓት ወይም ደግሞ የክህነት ስርዓት ወደ አዲስ ኪዳን ልታመጣ አትችልም። ወደ አዲስ ኪዳን የቀሩዋል የተተዉ ጉዳዮች አሉ። ወደ አዲስ ኪዳን ማይሻገሩ ነገሮች አሉ ማለት ነው። ከበሮ ጸናጽል ግን ወንጌል የምትዘምርበት ይሁን እንጂ ይቻላል ማለት ነው። ዋናው ነገር እሱ ነው። ዋናው ነገር እሱ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ አራተኛው መጽሐፍ ቅዱስ ለእስራኤላውያን የተሰጠ መጽሐፍ ቅዱስ ከእስራኤል ጋር አያይዞ የሚናገራቸው መለከት፣ በገና፣ መሰንቆ፣ ከበሮ፣ ጸናጽል፣ አውታር፣ እምቢልታ አጠቃላይ እስትንፋስ ያለው ተብሎ የተገለጠው በመዝሙር 150 ላይ ያለውን ለኢየሱስ ሰተን ነው በአዲስ ኪዳን መንዘምረው የሚል ጭብጥ ያለው ዝማሬ ነው። የመጨረሻው እንዲህ አክብሮናል፣ ጸጋው በዝቶልናል። አሁን ይሄ በረከት፣ ጸጋ፣ ደስታ፣ መሻገር፣ ነፃ መውጣት፣ ከኩነኔ መዳን፣ መንግስቱን መውረስ የመዳን ጉዳይ አጠቃላይ ከኢየሱስ ጋር የሚገናኝ ነው እንጂ ከፍጡር ጋር የሚገናኝ አይደለም ነው። ስለዚህ ስጮሆ የኖርኩትን ነገር በዜማ አቀረብኩት እንደማለት ነው። በዜማ አቀረብኩት እና እኛም ባልገባን ዘመን ያሻገረችኝ ከሊት ናት ከሌ ናት እያልን የዘመርንበት ዘመን ነበር። ትተናል። እሱን እግዚአብሔር ምሕረት አድርጎልን ንስሐ ገብተን አሁን ይሄው በዝማሬ ድሮ ያጠፋነውን ጥፋት አሁን በአዲስ ዝማሬ እያሻሻል ነው ማለት ነው። ክብር ለእግዚአብሔር ይሁን። ለእኔ የተዘረጋ የእግዚአብሔር የምሕረት ክንድ ለአንተም ተዘርግቷል። ንስሐ ብትገባና ወደ ጌታ ብትመጣ ትድናለህ፣ ትድናለህ። ስለዚህ አክብሮናል፣ ጸጋው በዝቶልናል እና አውደ ዓመት የሚባርክ ፍጡር ሆኖ ይዘምራል። ምድሪቱን የሚባርክ የከሌ ታቦት የከሌ ታቦት የተባለ ይነገራል። ኖ እሱ አይደለም። የሚባርክ ጸጋን የሚያበዛ የሚያሻግር የሚያድን የሚረዳ እግዚአብሔር መሆኑን አረጋግጬ የዘመርኩት ዝማሬ ነው። ከድነት ጋራ ከፍርድ ማምለጥ፣ መዳን፣ የዘላለምን ሕይወት መውረስ በራሱ በክርስቶስ ኢየሱስ ብቻ መሆኑን ያስቀመጥኩበት ዝማሬ ነው እና በምንድን ነው የሚዘጋው መዝሙሩ? ጌታ ይባርከን፣ ጸጋ ይብዛልን፣ እድሜ ጤና ያድለን፣ ፍቅር ሰላም ያልብሰን፣ አንዱ ጌታ አንድ ያድርገን የሚል በረከትና ምርቃት ያለበት መዝጊያ ነው ያለው። ስለዚህ እነዚህ አምስቱ ምክንያቶች ናቸው ይሄ መዝሙር ወደ እናንተ እንዲደርስ ምክንያት የሆኑት ማለት ነው። የመጀመሪያው ምን አልኳችሁ? አማላጅ የሚለው አዲሱ መዝሙር የተሰራበት 5 ዓላማዎች አሉ። እነሱም በዝርዝር ተቀምጠዋል። የመጀመሪያው አማላጅ ኢየሱስ ክርስቶስ መሆኑን ማረጋገጥ፣ የመጀመሪያው ዓላማ አማላጅ ኢየሱስ ክርስቶስ ብቻ መሆኑን ማረጋገጥ ነው። ሁለተኛ ኪዳነ ምሕረት ኢየሱስ መሆኑን ማረጋገጥ። ማርያም ኪዳነ ምሕረት አይደለችም። ስለዚህ የምሕረት ኪዳን ኢየሱስ ለዘላለም የሚያድን አብ በእርሱና በሰዎች መካከል እንዲገባ የፈቀደለት ኢየሱስ። ሁለተኛው ዓላማ የኢየሱስን መካከለኛነት እና ኪዳነ ምሕረትነት የሚያረጋግጥ። ሶስተኛ ማርያም ራሷ ያዳናት ኢየሱስ ክርስቶስ መሆኑን እንደምታምን በአምላኬ በመድኃኒቴ ነፍሴ ሐሴት ታደርጋለች ብላ የተናገረችው የምታምነው መድኃኒቷ ኢየሱስ ክርስቶስ መሆኑን እንደሆነ ማረጋገጥ ነው። አራተኛ ስለት የሚሰማ ሰምቶም የሚመልስ ምስጋናም የሚገባው አምልኮም የሚገባው እግዚአብሔር መሆኑን መግለጽ ነው። አምስተኛው ከሱ ቀጥሎ ያለው ጸናጽሉን መቋሚያውን ያነሳንበት ነው። ባለቤትነቱ ለኢየሱስ ተሰጥቷል። ለክርስቶስ ይዘመር እንጂ
የዝማሬው ባለቤት እግዚአብሔር ነው። ከክርስቶስና ከእግዚአብሔር ወይም ደግሞ ከአብ ከወልድ ከመንፈስ ቅዱስ ውጪ ምስጋና ያረፈባቸው ቦታዎች ሁሉ ለአጋንንት የተሰዉ ናቸው። ሌላ ያላልኩላችሁ ጉዳይ እየዳነ ሄደ እየዳነ የሚለው ፓርት እየዳነ ሄደ እየዳነ የሚለው ኢየሱስ ክርስቶስ በአንተ የታመነ እነዚህ ቲዮሎጂካል የሳልቬሽንን ጉዳይ ያነሳውባቸው ናቸው። ከአራተኛው ከአምስተኛው ከድነት ጉዳይ ጋር አብሮ የሚታይ ነው። መዳን፣ መፈወስ፣ ከፍርድ ማምለጥ በሙሉ በማን ነው? በክርስቶስ ኢየሱስ ነው የሚል ነው ማለት ነው። ስለዚህ እነዚህን አምስቱን ጉዳዮች እያስተዋላችሁ ግጥሙን በመስማት እንድትባረኩበትም ከዚሁ ጋር ተያይዞ ትዝ የሚላችሁ ከሆነ